ሰላም ቅዱሳን እንደምን አላችሁ? የፓስተር ኢዮብ ኢቫንጀሊካል አሶሲዬሽን ቤተሰቦች ሁላችሁንም በጌታ ፍቅር ሰላም እላችኋለሁ። ዛሬም በአዲስ ትምህርት እንግዲህ መጥተናል። እግዚአብሔር ስም የተመሰገነ ይሁን። ኢንፋክት የጀመርነውን ትምህርት ነው የምንቀጥለው። ኢየሱስ ክርስቶስ ጌታ ነው። ልክ ቴሌግራሙ ላይ እንደምንለቀው እንደዛው ነው ጥያቄያችን የሚሆነው ማለት ነው። ኢየሱስ ክርስቶስ ጌታ ነውና እንዴት ነበረ ሳምንቱ? ጥሩ እያለፈ ነበረ ወይ? ከኛ ጋር ባላችሁ ጊዜ ብዙ ትምህርቶችን እየተማራችሁ ህይወታችሁን የምትለውጡበትን በክርስቶስ ኢየሱስ ጋር አብራችሁ የምትጓዙበትን እውነት ይዘን እንግዲህ እየተማማርን ነው ያለነውና ኢየሱስ ክርስቶስ ጌታ ነው። ጌታ በረዳን መልኩ ብዙ ደርሰናል። ጌታ በብዙ ረድቶናል፣ በብዙ አግዞናል። እና እንዳልኩት እግዚአብሔር በብዙ እየረዳን እያገዘን አለና እግዚአብሔር ስም የተመሰገነ ይሁን። ጌታ በብዙ እየረዳን ስላለ ዛሬም እንግዲህ ትምህርታችንን እንቀጥላለን፣ ሳምንታዊ ክላሳችንን ማለት ነው። ጌታ የሚወደውን ያደርጋል፣ የወደደውን ያደርጋል። እግዚአብሔር ስም የተመሰገነ ይሁን። በድጋሚ በጌታ ኢየሱስ ስም ሰላም እያልኳችሁ ትምህርታችንን እንቀጥላለን። እንግዲህ በአዲስ መልክ የጀመርነው አደራረግ ምንድን ነው? እንግዲህ ላለፉት ዓመታት በረጅሙን ዓመት ቴሌግራም ላይ በጽሁፍ ወይ ቮይስ ብቻ እየለቀቅን ለብዙዎቻችሁ ትምህርት እንዲሆን ያደረስናቸው ነገሮች አሉ። ኢየሱስ ክርስቶስን ጌታ በረዳን መልኩ እየገለጥናለን። አሁን ደግሞ በአዲስ መልክ ትምህርቶቻችንን ቴሌግራምም ላይ ይለቀቃሉ፣ ግን በዩቲዩብም ላይ ደግሞ ይለቀቃሉ እና ገብታችሁ አገልግሎታችንን እንድታዩ እግዚአብሔር የሚሰራውን ተአምር እግዚአብሔር በትምህርትም ይሁን በአንድም በሌላም ስለሚሰራ እግዚአብሔር በሰራው መልኩ በዚህ አገልግሎት እንድትጠቀሙ ዩቲዩብ ላይም እየገባችሁ ሊንኩን ስታገኙ እያያችሁ አገልግሎቱንም እንድትደግፉ እናንተም እንድታዩት ለማለት እወዳለሁ። በመቀጠል ትምህርቴን እንግዲህ እቀጥላለሁ። የእግዚአብሔር ስም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላምታዬን እያቀረብኩኝ በድጋሚ ለጌታ ጊዜውን አሳልፎ ይሰጣለሁ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ጊዜውን ለአንተ አሳልፈን ሰጥተናል። ደግሞ ኢየሱስን ልታከብረው በዚህ ጉባኤ ስለምትገኝ መንፈስ ቅዱስ ይህንን ሕዝብ ስለምትባርክ አመሰግንሃለሁ። ቀርቶ ያለውን ጊዜ ለአንተ አሳልፈን ሰጥተናል። ኢየሱስን አስተምረን። እንግዲህ ሁሌ እንደምንናገረው አስተማሪያችን አንተ፣ መማሪያችን መጽሐፍ ቅዱስ ነውና ቃልህን ግለጥልን፣ አስተምረን፣ ወደ እውነት ሁሉ ምራን። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ስለ ሁሉ እናመሰግንሃለን። ከፊት ሆነ አንተ አገልግል። በጌታ በኢየሱስ ክርስቶስ ስም የምንናገረውን ነገር በኢየሱስ ስም የምናስተምረውን ነገር በኃይል ታጸና ዘንድ በኃይል የምንጸልየውን ደግሞ በቃል ታጸና ዘንድ ጊዜውን ለአንተ አሳልፈን ሰጥተናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስለሚሆን አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። እንወድሃለን በኢየሱስ ክርስቶስ ስም። እግዚአብሔር አምላክ በዚህ ያሉ ሁሉ የተባረኩ ይሁኑ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገውን ሁሉ እንዲሞላባችሁ ጸሎቴ ነው። በኢየሱስ ስም ተባረኩ ብያለሁኝ። እዚህ ትምህርታችንን አሁንም እንቀጥላለን ማለት ነው። የጌታ እግዚአብሔር ስም የተመሰገነ ይሁን። በጌታ በኢየሱስ ክርስቶስ ስም እንግዲህ ሰሞኑን እየተማርን የነበርነው ትምህርት ብቁ ሁኑ በሚል እየተማማርን ነበረ። የእግዚአብሔር ስም የተመሰገነ ይሁን። ብቃትን ስናነሳ መጽሐፍ ቅዱስ ሲናገር እንግዲህ የእግዚአብሔር ልጅነትን ያገኘንበት ብቃት፣ ጸደቅነው ብቃት፣ ከባርነት ወደ አዲስ ሕይወት የመጣንበት ፍጥረት አዲስ የሆነበት ከሞት ወደ ሕይወት የመጣንበት እነዚህ ሲታሰቡ ብቃታችን ከራሱ ከአብ እንደሆነ መጽሐፍ ቅዱስ ይናገራል፣ እናውቃለን። ግን በምድር ላይ ስንመላለስ ደግሞ በቤተ ክርስቲያን ውስጥ ደካማ የሚያደርጉን በተለይ ቤተ ክርስቲያን በምድር ቆይቷ ስትሮንግ ሆና እንዳትሄድ ከሚያደርጉ ነገሮች መካከል አንደኛው ህዝቡ ብቁ እንዲሆን የሚያደርግ ትምህርት የለም። በቃ ተው፣ ምድር ላይ ያለውን ነገር ትታችሁ የሚመጣውን ተስፋ ጠብቁ የሚል ብቻ እንጂ በምድር ላይም ሰው ብቁ ሆኖ ጠንካራ ሰው ሆኖ በተሰጠው የጸጋ ስጦታ አገልግሎ እግዚአብሔርን አክብሮ ኢየሱስን ከፍ አድርጎ መሄድን የሚያስተምር እውነት ስለሌለ ያንን ለማስተማር ላለፉት ጊዜያቶች እንግዲህ በኦዲዮም ይሁን በጽሁፍ ብቁ ሁኑ እያለን እያስተማርን ነበረ። ኢየሱስ ክርስቶስ ጌታ ነው። ግን ዛሬ ደግሞ ማንሳት የምፈልጋቸው ነገሮች ይኖራሉ። ኢየሱስ ክርስቶስ ጌታ ነው። ከዚህ ቀደም
ትዳር ላይ ብቁ ሁኑ፣ እሱ እግዚአብሔርን ማገልገል ነው ራሱ ብለን አንስተናል። ከዚህ ቀደም በትምህርታችሁ ኤክሴል በማድረግ ብቁነታችሁን አሳዩ፣ ያም እግዚአብሔርን ማገልገል ነው ብለን አሳይተናል። በአገልግሎታችሁም ብቁ ሁኑ፣ ለጸሎት የምትተጉ፣ ለሰዎች ለነፍሳት የምትጸልዩ፣ ወንጌል ስርጭት ላይ የምትተጉ ሰዎች ሁኑ ብለን ብዙ ዲቴይሎችን አንስተን ያም እግዚአብሔርን ማገልገል እንደሆነ መነጋገር ችለናል ከዚህ ቀደሞች ማለት ነው። እና ዛሬም መናገር የምፈልገው ኢየሱስ ክርስቶስ ጌታ ነው። ስታገለግሉ ኢየሱስ ክርስቶስ ጌታ ነው እና ብዙ ያነሳናቸው ነገሮች አሉ። ኢየሱስ ክርስቶስ ጌታ ነው ወገኖቼ። የትምህርቶቻችን አልቲሜት ዓላማ ወይም ጎሉ ኢየሱስ ክርስቶስን ኖረን በምድር የተፈጠርንበትን ዓላማ ደግሞ ማኒፌስት ሆኖ እንድንመለስ ስለምፈልግ ነው ይህን ማገለግል ያለሁት። በቃ በአጭሩ በምድር ያለን ቆይታ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስን አክብረን ኢየሱስ ክርስቶስን ገልጠነው እንድንሄድ ስለምፈልግ ነው እማገለግል ያለው። ስለዚህ ብቁ ልትሆኑ ያስፈልጋል። ዛሬ የማነሳው የመጽሐፍ ቅዱስ ክፍሎች ሰፊ ሀሳብ ያላቸው ናቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ብቁዋን ሁኑ፣ ብቁ ሰዎች እንድትሆኑ ያስፈልጋል። ስለዚህ ዛሬ ብቃታችን መጽሐፍ ቅዱስ እንዳልኳችሁ ብቁ የሆነው በእግዚአብሔር ቢሆንም ብቁ በእግዚአብሔር ሆነን የእግዚአብሔር ልጆች እንድንሆን፣ ጻድቆች እንድንባል፣ አዲስ ፍጥረት እንድንባል ብቃትን ያገኘው ከራሱ ከእግዚአብሔር ቢሆንም በምድር ስንመላለስ ደግሞ ብቁዎች ሆነን ማቹርድ ሆነን ለእያንዳንዱ ነገሮች መገኘት አለብን። በስራችን ብቁዎች መሆን አለብን። በትምህርቶቻችን ብቁዎች መሆን አለብን። በትዳራችን ብቁዎች መሆን አለብን። በእጮኝነታችን ብቁዎች መሆን አለብን። በተሰጡን ፖዚሽኖች፣ ኃላፊነቶች ሁሉ ላይ ብቁ ልንሆን ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ይህም እግዚአብሔርን ማገልገል እንደሆነ እንድታውቁ ያስፈልጋል ነው። እግዚአብሔርን በምን ላገልግለው ብሎ ሲል ሰው በትንቢት አገልግሎት፣ በወንጌል ስርጭት አገልግሎት፣ በመጋቢነት አገልግሎት፣ በአስተማሪነት አገልግሎት ብቻ ሳይሆን በጥበብን በመግለጽ አገልግሎት ብቻ ሳይሆን የሰው ልጆች ከሚያስቡት ሊያስቡት ከሚገቡት ነገሮች መካከል አንደኛው ብቁ ልንሆን ያስፈልጋል። ብቁ መሆን ማለት ማቹርድ መሆን፣ በተሰጠን ስጦታ ላይ በተሰጠን ኃላፊነት ላይ ልንተጋ ይገባል ማለት ነው ባጭሩ። እኔ አስተማሪ ከሆንኩኝ በአስተማሪነቴ ልተጋ ያስፈልጋል። የሚተጋ በምንም ነገር ሊተጋ እንደሚገባው የሚያስተማር በአስተማሪነቱ ይትጋ፣ የሚተነብይም በትንቢቱ እንዲተጋ፣ በወንጌላዊነት የታጨም በወንጌላዊነቱ እንዲተጋ፣ በስራ በጸጋ ስጦታ ብቻ ይሄ የመድረክ አገልግሎት ብቻ ሳይሆን በምድር ላይ ባለው ቆይታን በተሰጠው ጸጋ ሐሳብ ሊተጋ ያስፈልጋል ወገኖች። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ደግሞ የምናነሳው ስለ ብቃት ሲነሳ ከዚህ በፊት ብዙ ገልጸናል። ዛሬም የምነሳው ደግሞ ስለ ራሱ ስለ ብስለት ከሚያስፈልጉ ነገሮች መካከል አንዱ ብስለት እንደሆነ እንድታውቁ ስለምፈልግ ነው። እንግዲህ የመነሻ የመጽሐፍ ቅዱስ ክፍሌን በአንደኛ ቆሮንቶስ 13:11 ላይ አደርግና ኢየሱስ ክርስቶስ ጌታ ነው። የአንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ቁጥር 11 ላይ when I was a child I spoke as a child but when I became a man I put my away a childness things ብሎ ይናገራል። ሕፃን ያለው እንደ ሕፃን አስብ ነበር፣ አሁን ግን ደግሞ ሰው ሲሆን ወይም ማቹርድ ሲሆን እንደ ትልቅነት እንደ ብስለት ያስባለሁ ብሎ ይናገራል። እና አንዳንድ አገልጋዮች ይሁኑ አንዳንድ ክርስቲያኖች ይሁኑ እግዚአብሔርን የሚወዱ አሉ። አብዛኞቻችን እግዚአብሔርን እንደምንወደው እንግዲህ እሙን ነው። ግን እግዚአብሔርን መውደድ ብቻ ሳይሆን ኢማቹር ደግሞ መሆን አያስፈልግም። እግዚአብሔርን ወደነው እድገት ግን እግዚአብሔር እንደሚፈልግ ልናውቅ ያስፈልጋል ነው። እግዚአብሔር እንወደዋለን። እግዚአብሔር እኛ እንደወደደን እኛም ደግሞ እንወድሃለን። አንዳንዴ ቃላት ያጥረናል። እወድሃለን ብለን በአንደበቶቻችን እንናገራለን፣ በስራዎቻችን እንናገራለን። ነገር ግን ከዛ የዘለለ ደግሞ ብስለት ያስፈልገናል። ኢማቹሪቲ አያስፈልገንም ወገኖቼ። ኢማቹሪቲ በጣም መጥፎ ነገር ነው። በጣም መጥፎ ነገር ነው። ወደኋላ ላይ ያሳያቸዋለሁ ሳይድ ኢፌክቱን። እና የሰው ልጆች ከሚያስፈልጉን ነገሮች አንዱ ማቹሪቲ ነው። እግዚአብሔርን መውደድ እንዳለብን ሁሉ ማቹሪቲ ግዴታ እንደሆነ ልናውቅ ያስፈልጋል።
እዚህ መንፈሳዊ ዓለም ወይም የእግዚአብሔር ዓለም የምንለው ነገር ሳልቬሽንን ብቻ የመጣ ሳይሆን እንድናድግምም የተጠራ ነው። ደህንነት ብቻ በእግዚአብሔር ዓለም ውስጥ እግዚአብሔር ለሕዝብ ሁሉ የሚሆን እውነተኛ ብርሃንን መድኃኒትን ሲሰጥ መድኃኒቱ የሚያድን ብቻ ሳይሆን የሚያሳድግም ጭምር ነው። ኢየሱስን በዚህ ልክ ነው ልንጠቅም የሚገባው። መድኃኒቱን ከበላን በኋላ የእግዚአብሔር ልጆች ተብለን እስክንጠራ እንዴት ያለ ፍቅር እንደሰጠን ማሰብ ብቻ ሳይሆን እየኖር ነው ማደግ አለብን። ማቹርድ ልንሆን ያስፈልጋል። ማቹሪቲ የሌለው ነገር የቀነጨረ ነገር ልክ አይደለም። ወገኖች ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ማቹሪቲ ግዴታ ነው። ደህንነትን አግኝተን ብቻ እንድንቆም የተጠራንበት የወንጌል አገልግሎት የለም ወገኖቼ። ደህንነት አልፎ ከወንጌል አገልግሎት ውስጥ ደህንነትን አግኝተንበት ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀብያለሁ ብላችሁ የምታቆሙበት ክርስትና የለም ወገኖቼ። ከዛ ያለፈ ነው። እድገት ይፈልጋል። መንፈሳዊ ዓለም ልናድግ ያስፈልገናል። አያችሁ፣ ሰውን ተቀደስ፣ እንደዚህ አድርግ፣ እንደዛ አታድርግ ብሎ ከማለት የዘለለ እኔ እንደዚህ ላድርግ ወይም እናንተ እንደዚህ አድርጉ ከማለት በዘለለ ሰው ማቹር እየሆነ በመጣ ቁጥር፣ እድገቱ እየጨመረ በመጣ ቁጥር ኤሌክትሪክን ኤሌክትሪክ አትንካ እያሉ 10 ልጅን ከመምታት ይልቅ ማቹር እያደረጉ እያስተማሩ ሲመጣ ህፃኑ ልጅ ደግሞ ያንን ኤሌክትሪክ አይነካውም። ምክንያቱም እውቀቱ ጨምሯል። ትላንትና የነካው ድንጋይ ወይም ትላንትና ያደናቀፈው ድንጋይ ድጋሚ እንዳያደነቅፈው እድገት ስላለው፣ ገባችሁ? ስላደገ ደግሞ ያ ድንጋይ አይጥለውም ነው። እዚህ ማቹሪቲ በጣም አስፈላጊ ነገር ነው። የሰው ልጅ ከሚያስፈልጉት የሰው የሚያስፈልገው የምግብ አይነቶች ምንድን ነው የምትሏቸው? እነዚህ ኒውትረንቶች ወይም የተለያዩ ነገሮች አሉት እንደምትሉት፣ አንዱ የሚያስፈልገው ደግሞ ብስለት ነው። በየትኛውም አቅጣጫ የሰው ልጅ አለን ማለት በአፍሪካ፣ ኤዥያ፣ ይሄ ብስለትን ስናነሳ ስፔሲፊካሊ ይሄ ሀገር ብስለት ያስፈልገዋል የምንለው አይደለም ወገኖቼ። ኤቭሪ ካንትሪ ላይ ያሉ ሰዎች ሊያስተውሉት የሚገባው የመጀመሪያ ነገር ማቹሪቲ ነው። ማቹሪቲ ነው። ታውቃላችሁ፣ ቅድስና እግዚአብሔርን እንደሚያከብረው እግዚአብሔርን የሚያከብረው ቅድስና ከሆነ ያንን ቅድስና የሚያመጣው ደግሞ ብስለት እንደሆነ እወቁ። ስለዚህ ታዲያ ይሄ መንፈሳዊ እድገት ምንድን ነው ብላችሁ ካላችሁ ኢየሱስ ክርስቶስ ጌታ ነው። መንፈሳዊ ብስለት ኢየሱስን እየመሰሉ መኖር እንደሆነ እንድታውቁ ፈልጋለሁ። መንፈሳዊ ብስለት ማለት ስፒሪቹዋል ማቹሪቲ ማለት ኢየሱስን እየመሰሉ መኖር። በምን ካላችሁኝ፣ በባህሪ፣ በአስተሳሰብ፣ በአድራጎትም ጭምር፣ በድርጊትም በግብርም ጭምር ኢየሱስን እየመሰሉ መኖር። ኢየሱስ ክርስቶስ ጌታ ነው። እዚህ ሁላችሁም አላችሁ፣ እንግዲህ የዩቲዩብ ተመልካቾችም አላችሁ፣ የቲክቶክ ተመልካቾችም አላችሁ። እየሰማችሁኝ መሆን ያለበት ማቹሪቲ ኢየሱስን እየመሰሉ መኖር እንደሆነ እንድታውቁ ያስፈልጋል። መንፈሳዊ ብስለት ኢየሱስን መምሰል ማለት ነው። ኢየሱስ በምድር ላይ በክርስቶስ ኢየሱስ፣ ታስታውሳላችሁ፣ ይህ መጽሐፍ ቅዱስ ክፍል የተባረከ ነው። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይኑር ይላል። ኢየሱስ የመሰለበት ያ ብስለት ልክ እኛ ሊኖረን ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ስለ ቅድስና ስናነሳ ቅድስና ራሱ ትርጉሙ ምንድን ነው ብለን ካለን ራይት ስታንድ መቆም ማለት ነው አይደል? በእግዚአብሔር ሐሳብ ላይ እግዚአብሔርን ሐሳብ ራይት ስታንድ የምንቆም ከሆነ ዛት ኢዝ ራይቸስነስ ይባላል ማለት ነው። ያንን ቅድስና ከእግዚአብሔር ሐሳብ ጋር ራይት ስታንድ ሆኖ ለመሆን ካስፈለገ ብስለት ያስፈልጋል። መንፈሳዊ ብስለት ግዴታና ግዴታ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቅዱስ ለመሆን
ራይሽየስ ነኝ፣ ይህን ነገር አላደርገውም፣ ይሄ ነገር አልነካውም የምትሉት ነገር የማይነኩ ነገሮችን ላለመንካት ካስፈለገ ብስለት እንደሚያስፈልገው መንፈሳዊ ዓለም ላይም እግዚአብሔር የከለከላቸውን ነገሮች እያላደረግን እግዚአብሔር የፈቀዳቸውን ነገሮች እያደረግን ለመሄድ ከፈለግን ቅድስናንም ለማምጣት ከፈለግን ብስለት ያስፈልገናል። ይህ ነገር የሚገርማችሁ ራሱ እግዚአብሔርም ይፈልገዋል እንድናድግ። እግዚአብሔር እንድንድን ብቻ ሳይሆን የሚፈልገው እንድናድግም ይፈልጋል። ዕብራውያን 5:14ን ታስታውሳላችኋል። የዕብራውያን 5:14 ሐሳብ በቃ ሕፃን ሳላችሁ እንደ ሕፃን ነው የምታስቡት። ለዚህ ነው መጽሐፍ ቅዱስ ዕብራውያን መጽሐፍ ላይ but solid food belong to those who are of full age, that is, those who by reason of wise use have their sense experienced to discern both good and bad. በቃ ያችሁ መልካሙንና ክፉን ለመለየት ወይም ደግሞ ስትሮንግ የሆነውንም ሶሊድ የሆነውም ነገር ምግብ የሚገባው ለበሰሉ ሰዎች ነው። ፉል ኦፍ ኤጅ ለሆኑ አያችሁ፣ ጠንከር ያለ ምግብ ለሕፃን ልጅ አይሰጥም። ለሕፃን ልጅ የሚሰጠው የላመ ነገር ነው አይደል? ሳሳ ያለ ነገር ነው አይደል? ኢየሱስ ክርስቶስ ጌታ ነው። በሰል ያለ ምግብ ግን ይላል አያችሁ፣ ጠንከር ያለ ምግብ ለበሰሉ ሰዎች ነው የሚሰጠው። ከዚህ የምትረዱት ከዕብራውያን ሐሳብ ምንድን ነው ካላችሁ እግዚአብሔር ሕዝቦቹን ከወተት ከሆነ ስስ ከሆነ ኢማቹር ከሆነ አስተሳሰብ ወጥቶ ጠንከር ወዳለው ሐሳብ ወይም ከወተት ወደ ሶሊድ ወደ ስጋው ወደ ጠንከር ወደ አጥንት ወደሚባለው ሐሳብ የሰው ልጅ እንዲደርስ ስለሚፈልግ ለዚህ ደግሞ መንፈሳዊ ብስለት ያስፈልገዋል። ኢየሱስ ክርስቶስ ጌታ ነው። መንፈሳዊ ብስለት ሲመጣ የአሁኑ ክፍል ላይ የምትረዱት ምንድነው? ክፉንና መልካሙን እንድትለዩ ያደርጋቸዋል። ሕፃን ልጅን ትላንትና አትንካው ያላችሁትን ኤሌክትሪክ እንዳይነካ የሚያደርግበት አንዱ መንገድ 10 አትንካ ስላላችሁት ሳይሆን ሲያድግ አይነካውም። ብስለቱ ሲገባ እውቀት ስለሚጨምርለት ማቹርድ ስለሚሆን ያን ኤሌክትሪክ ቢነካ እንደሚነዝረው ደሙንም እንደሚመጣው ስለሚገባው አይነካውም። ስለዚህ መንፈሳዊ ዓለም ላይ የማይነኩ ነገሮችንም የሚነኩ ነገሮችንም ወይም ደግሞ የእግዚአብሔርን ፍጹም ሐሳብ የሰው ልጆችን በምድር አዲስ ፍጥረት አድርጎ ሲያስብ ወደ ፈጠረበት አጀንዳ እንዲገባ የሚያደርገው ምንድን ነው ካላችሁ ማቹሪቲ ነው። ብስለት ካለ ስኬት አለ። ኢማቹር ያልሆነ ወይም ደግሞ ብቁ ያልሆነ ሰው በህይወቱ ኢማቹር የሆነ ሰው በህይወቱ ኮንፊውዥን አለ። ሁሉ ጊዜ ኮንፊውዥን ውስጥ ይገባል። በስራው ኮንፊውዥን ውስጥ ይገባል። በአገልግሎቱ ኮንፊውዥን ውስጥ ይገባል። በእቅዶቹ ኮንፊውዥን ውስጥ ይገባል። ኦፌንሲቭ ነው እንደዚህ አይነት ሰው። ሁሉ ጊዜ ንዴት አለበት፣ ብስጭት አለበት። ተደጋግሞ ኃጢአት ውስጥ ታገኙታላችሁ። ኢማቹር የሆነ ሰው ማለት ይሄ በሳል ያልሆነ ሰው ተደጋግሞ ምን አይነት ሰው ነው አልኳችሁ? ተደጋግሞ ኃጢአት ውስጥ ታገኙታላችሁ። ተደጋግሞ ብስጭነት ውስጥ ታገኙታላችሁ። ተደጋግሞ ውዝግብግብ ያለ ህይወት ውስጥ ታገኙታላችሁ። የአንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ታውቃላችሁ። Brothers, do not be children in understanding, but in understanding be mature. አያችሁ ወንድሞች ሆይ በመረዳት ህፃናት አትሁኑ፣ አንደርስታንድ በማድረግ ህፃናት አትሁኑ። ነገር ግን ይላል ኢየሱስ ክርስቶስ ጌታ ነው፣ በመረዳታችሁ ወይም ደግሞ በብስለታችሁ ማቹርድ ሁኑ፣ የበሰላችሁ ሰዎች ሁኑ ብሎ ይናገራል። ከዚህ በላይ ምንድን ነው የምንፈልገው? መንፈሳዊ ዓለም የሚያዘው የሰው ልጆች ማቹር እንዲሆኑ ነው ወገኖቼ። በአገልግሎታችሁ ማቹር እንድትሆኑ፣ በስራችሁ ማቹር እንድትሆኑ፣ በእቅዶቻችሁ ማቹር እንድትሆኑ፣ በትምህርታችሁ፣ በስራችሁ፣ በጤንነታችሁ፣ በየትኛውም ነገሮቻችሁ ላይ መንፈሳዊ ዓለም ራሱ ማቹሪቲን ይፈልጋል። ሌትስ ሲ
ኢማቹሪቲውን መጀመሪያ ላሳያችሁና መጽሐፍ ቅዱስ ሐሳብ ሆኖ ኢማቹር የሆኑ ሰዎች ያልበሰሉ ሰዎች ምን አይነት ባህሪ ያላችሁ ካላችሁ በቀላሉ የሚናደዱ ናቸው። በመጀመሪያ በቀላሉ ተበሳጭ ናቸው። የሆነ ነገር ምክንያት ነው የሚፈልጉት ለመበሳጨት። ራሳቸውን የመግዛት አቅም የላቸው ወገኖች፣ ራሳቸውን የመግዛት አቅም የላቸው። ሁል ጊዜ ሌላ ሰው ይወቅሳሉ። ወቃሽ ናቸው። አንተ ነህ እንደዚህ ያደረግ፣ እከሌ እኮ እንዲህ ባያደርገኝ ነው፣ እንደዛ እኮ ባያደርገኝ እኮ፣ አንቺ እኮ እንደዚህ ባታ። ሁል ጊዜ ወቃሽ ናቸው ኢማቹር የሆኑ ሰዎች። ኃላፊነትን የሚወጡ አይደሉም። ያለባቸውን ኃላፊነት ለአገልግሎት ይሁን ለስራ ይሁን ቤት ለመምራት ይሁን ለቅዶቻቸው ለነገሮቻቸው ሁሉ ኃላፊነትን የሚወጡ አይደሉም ያልበሰሉ ሰዎች። በመጨረሻ ጽኑ የሆነ እምነት የላቸውም እነዚህ ያልበሰሉ ሰዎች። በቃ ካራክተሩን ነው እያሳየኋቸው ያለውን። ጽኑ አይደሉም በእምነት እግዚአብሔር ያደርገዋል ብሎ የሚታመኑ ሰዎች አይደሉም። ይህንን በተቃራኒ ለማየት ደግሞ ማቹር የሆኑ ሰዎች የበሰሉ ሰዎች ቅድም መጽሐፍ ቅዱስ የጠቀሳቸው አይነት ሰዎች ምን አይነት ናቸው ደግሞ ካላችሁ ታጋሽ ናቸው ወገኖች። ታጋሽ ናቸው። በምንም ነገር ውስጥ እግዚአብሔር ነገርን እንደሚሰራ የነሱ ነገር እንደሚለወጥ ቤታቸውን ለመስራት ታጋሽ ናቸው። በረከቶቻቸውን ለማምጣት የተጠሩበትን መጠራት ለመስራት ታጋሽ ናቸው። የመማር ልብ አላቸው። ሌላው የሚማር ልብ አላቸው። በቃ አዋቂ ነኝ ብለው የሚሉ ሳይሆኑ የሚማር ልብ አላቸው። ትህትና አለባቸው። ራሳቸውን የገዙ ናቸው። ኃላፊነትን የሚወጡ ናቸው። የተሰጣቸውን ኃላፊነት በሚገባ የሚወጡ ናቸው። እዚህ ዛሬ እንድታስተውሉና ራሳችሁ እንድትጠይቁ የምፈልገው በየትኛው ነገሮቻችሁ ነው? በአገልግሎታችሁ ላይ ነው? ሕፃንነታችሁ አለመብሰላችሁ የሚታየው በስራችሁ ነው? በእቅዶቻችሁ ነው? ቤትን በመምራታችሁ ላይ ነው? በትምህርታችሁ ላይ ነው? ራሳችሁን አስመልክቶ ነው? ፐርሰናል ላይፍ ስታይላችሁንም አስመልክቶ ነው? የትኛው ነገሮቻችሁ ላይ ነው ማቹርድ ያልሆናችሁት፣ ብቁ ያልሆናችሁት፣ ብስለት የሌላችሁ? እሱን ኖቲስ አድርጉትና ቅድም በነገርኳችሁ እግዚአብሔር ጸጋ ስለሚረዳችሁ ወደዛ ሐሳብ ለመቀየር ትጉ። እዚህ ነው ገበሬ አስተውላችሁ ከሆነ ዘር ሲዘራ ከዛ ዝናብ ይዘንባል፣ ፀሐይ ይወጣል፣ ከዛ ዘሩ እንደሚያድግለት ሁሉም ነገር ያድጋል። ፕሮዳክሽን አለ። ምርት አስገብታችሁ የምትጠብቁት ምርት አለ። ልክ እንደዛው ብስለት ቅድስናን መጠበቅን ነገሩን እንዳትነኩት የማድረግ አቅም ይኖረዋል። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 እስከ 23 እንደዚህ ይላል። But the fruit of the Spirit is love, joy, peace, patience, kindness, goodness, faithfulness, gentleness and self-control ብሎ ይናገራል። መንፈሳዊ ዓለም ላይ ያሉት የመንፈስ ፍሬዎችን ገላትያ መጽሐፍ ሲናገር ምን ይላል? ነገር ግን የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ልግስና፣ መልካምነት፣ እምነት፣ እነዚህ ሁሉ ናቸው። የዋህነት፣ ራስን መግዛት ናቸው ብሎ ይናገራል። ስለዚህ ቅድስና ሲመጣ አያችሁ፣ ማቹሪቲ ሲመጣ ቅድስና ይመጣል። ቅድስና ሲመጣ ደግሞ ካራክተር አለው፣ ራሱን የቻለ ካራክተር ነው። አሁን የጠቀስኳቸውን ካራክተሮች ማኒፌስት ያደርጋሉ ማለት ነው። ስለዚህ መንፈሳዊ ፍሬዎችን በሰው ልጆች እያያችሁ በመጣችሁ ጊዜ ብስለትን ታያላችሁ። ኢየሱስ ክርስቶስ ጌታ። በተቃራኒው ቅድም እንዳነሳሁት ኢማቹር ወይም ያልበሰለ ሰው የገላትያ ምዕራፍ 5 19 21 ድረስ ያሉትን የስጋ ፍሬዎችን ማኒፌስት እያደረገበት ታያላችሁ ነው። እሱን ገብታችሁ እንድትመለከቱ ጋብዛለሁ። እንግዲህ ምሳሌ መጽሐፍ ምዕራፍ 20 ቁጥር 11 ላይ እንደዚህ ብዬ ልናገር። የምሳሌ መጽሐፍ ምዕራፍ 20 ምሳሌ መጽሐፍ ምዕራፍ 20 ቁጥር 11 ላይ እንደዚህ ይላል። Even a child is known by his deed
whether what he does is pure and right. ያችሁ ምንም እንኳን ትክክልና ራይት መሆኑን የምታዩበት አንድ ህፃን ልጅ በድርጊቱ የምታዩት ነገር አለ። እዚህ ማቹር የሆኑ ሰዎች ኢሞሽናቸውን የሚገዙ ናቸው። ማቹር የሆኑ ሰዎች የሚመልሱ እንጂ ተበሳጮች አይደሉም። የበሰሉ ሰዎች ቅድስናን ይፈልጋሉ አብልጠው። ስለዚህ እንድታስተውሉ የምፈልገው ነገር ማቹርድ ሳትሆኑ ወይም ደግሞ ብቁ ሳትሆኑ ብስለት ውስጥ ሳትገቡ ቅዱስ ሆናለሁ ብላችሁ እንዳታስቡ። ስለዚህ ዴሊ ትጋታችሁ መጀመሪያ ራሳችሁን ማቹር ለማድረግ የእግዚአብሔርን ቃል በማንበብ ባላችሁበት ፖዚሽንም የዚህ ዓለም ስራዎች የተሰየማችሁበት ስፍራ ላይም ማቹር በሆናችሁ ቁጥር ፖዚሽኑ ስትሮንግ እየሆነ ይመጣል። እዚህ በመጨረሻ ሁሌ እንደምናገረው እንደዚህ ብዬ ልናገር፣ ራሱ ማቹሪቲ ራሱ እግዚአብሔርን ማገልገል እንደሆነ እንድታውቁ ይፈልጋል። ብስለት ራሱ በነገር ባላችሁ በተሰጣችሁ ነገር በሳል ሰዎች ስትሆኑ ማቹሪቲ ራሱ ሰርቪስ እንደሆነ ሰርቭ እያደረጋችሁ እንደሆነ እግዚአብሔር እንድታውቁ ፈልጋል። የሮሜ መጽሐፍ ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል፣ present your body as a living sacrifice holy acceptable to God which is your reasonable service። ያችሁ በቃ ሰርቪስ ማለት መድረክ ላይ ተቆሞ የሚሰበክ ብቻ እንዳይደለ እንድታውቁ ፈልጋለሁ። በብስለት የመጣ ራስን መግዛት ራሱ አገልግሎት ነው ወገኖች። አምልኮ ነው። እግዚአብሔርን እያመለካችሁ ነው። በዛ በጥበብና ራስን በመግዛት በኃላፊነት እየኖራችሁ ስትሄዱ ራሱ እግዚአብሔርን እያስከበራችሁ ነው ወገኖች። በትምህርታችሁ፣ በስራችሁ፣ በእቅዶቻችሁ፣ ቤታችሁ ላይ በየትኛውም አቅጣጫዎቻችሁ ላይ እግዚአብሔርን እያከበራችሁ እንደሆነ እንድታውቁ ፈልጋለሁ። እነዚህ መንፈሶች ከተገለጡ ኤግዛምፕል ላንሳላችሁ። ለዚህ በብስለት እግዚአብሔርን ማገልገል እንደሚቻል ላሳያችሁ። ኮንፍሊክት ሲፈጠር ቤት ውስጥ ይሁን ኤግዛምፕል ነው ማለት ነው። ትምህርት ቤት ይሁን ስራ ቦታ ይሁን እንደ ሀገር ቢሆን መጽሐፍ ቅዱሳዊ በሆነ መልኩ ኮንፍሊክትን ለመፍታት የሚያስብ ሰው ያ ማቹር ነው። በቤተሰብ መካከል እግዚአብሔር ነገራችንን ይሰራል። እግዚአብሔር ነገሬን ይለውጣል። እግዚአብሔር የቤቴን ነገር ይለውጣል። የልጆቼን ነገር ይለውጣል። የአባቴን ነገር የእናቴን ነገር ይለውጣል ብሎ የሚያምን ሰው ሰርቭ እያደረገ ነው። ብስለት ውስጥ ያለ ሰው ነው። ስሜትን የገዛ ህይወት የሚኖር ሰው ሁል ጊዜ ብስለት ውስጥ ነው። ይቅር ባይ ሰው ማቹርድ ነው። በነገር ሁሉ ይቅር የሚል ሰው እሱ ማቹርድ ነው ወገኖች። እዚህ እንዳለ ጥያቄያችን የሚሆነው እንዴት ነው ማደግ የሚጠበቅብን የሚለውን እንድናስተውል እፈልጋለሁ። እንደዚህ ብሎ ሁለተኛ ጴጥሮስ 3:18 ላይ ይናገራል። grow in grace and knowledge of our Lord and Savior Jesus Christ ይላል። አያችሁ፣ ጌታችንና መድኃኒታችን አዳኛችን በሆነው በክርስቶስ ኢየሱስ ጸጋና ዕውቀት ማደግ ይሁን። ስለዚህ ፕራክቲካል የሆነው ነገር ምንድን ነው ብለን ካልን የመጀመሪያው ኮንሲስተንት የሆነ ወርድ ኢንቴክ ማድረግ፣ ማንበብ፣ ማጥናት የእግዚአብሔርን ቃል። ለዚህ መጽሐፍ ቅዱስ መዝሙር 119 105ን ማየት ትችላላችሁ። አጠራ አድርጌ ይህንን ልዝጋ። ጸሎት በሁለተኛነት ጸሎትና እግዚአብሔር ላይ ጥገኛ መሆንን ማስለመድ አለባችሁ። የያዕቆብ መጽሐፍ ምዕራፍ 1 ቁጥር 5ን ተመልከቱ።
ራሳችሁን ለመንፈስ ቅዱስ ማስገዛት ይጠበቅባችኋል። በሶስተኝነት ማቹሪቲውን ለማግኘት የሮሜ መጽሐፍ ምዕራፍ 8:14ን ተመልከቱ። ለዚህ ተጠያቂነትና እርምት ወሳጅን መሆን አለብን። ለዚህ ምሳሌ መጽሐፍ 12 ቁጥር 1ን መመልከት ትችላላችሁ። ራሳችንን በመጨረሻ ለእግዚአብሔር ማስገዛት ከቻልን መለማመድ ራስን የማስገዛት ህይወትን ለእግዚአብሔር ራስን የማስገዛትን ህይወት ፕራክቲካሊ እያደረግን በመጣን ቁጥር ለዚህ የያዕቆብ መጽሐፍ ምዕራፍ 1:22ን እያያችሁ ይህንን እያደረግን በመጣን ቁጥር ብስለታችን እየጨመረ ይመጣል። ኢየሱስ ክርስቶስ ጌታ። ስለዚህ ወደዚህ ብስለት እግዚአብሔር ያምጣን፣ እግዚአብሔር ይርዳን። እዚህ ዛሬ ትምህርቴን በዚህ ጨርሳለሁ። ቀጣይ ሳምንት ጌታ ይረዳናል፣ በአዲስ ትምህርት እንመጣለን ማለት ነው። እግዚአብሔር በነገር ሁሉ እንዲረዳችሁ የሁል ጊዜ ጸሎቴ ነው። አዳዲስ ማስታወቂያችሁም ሲኖሩ ነግራችኋለሁ። እናንተም አገልግሎታችንን ለመደገፍ የምትፈልጉ ሰዎች ይህንን ዩቲዩብ እያያችሁ ኢየሱስን እየተማርን ወደፊት እንሂድ፣ ማቹርድ እየሆንን ወደፊት እንሂድ። ከላያችሁ ላይ በኢየሱስ ክርስቶስ ስም የትኛውም የክፉ ሐሳብ የተነሳ እግዚአብሔር ጥበቃን ያርግላችሁ፣ በረከቱን ያብዛላችሁ። ከሚቀኑባችሁ እግዚአብሔር አምላክ በኢየሱስ ክርስቶስ ስም የሚቀኑባችሁ እያዩአችሁ አድጋችሁ በኢየሱስ ክርስቶስ ስም የሚቀኑባችሁን ወደ ክርስቶስ ማምጣት የምትችሉበት ብርሃን ይብዛላችሁ። እንዲህ ብዬ ባረኳችሁ። አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ ስም የሚያስፈልጋችሁን ይሙላባችሁ። ስለ ሁሉ እግዚአብሔር ይመስገን። ሻሎም ብያለሁ። ይህን ዩቲዩብ ቻናል የምትመለከቱ በሙሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አገልግሎታችን እንዲሰፋ አድርጉ። ተባረኩ። እግዚአብሔር ዘመናችሁን ይባርክ። ሳምንት እንገናኛለን። ሻሎም